ሰላም ጤና ይስጥልኝ እንደምን አላችሁ? ይህ ከኒውስ ግሎብ የሚቀርብላችሁ የዕለታዊ ዜና ነው። ወደ ዜናው እናልፋለን። በአዲስ አበባ ይፋዊ የብሔራዊ ምክክር ጉባኤ በይፋ ተጀምሯል። ይህም ከ4000 በላይ ተወካዮች ስር የሰደዱ ማህበራዊና ፖለቲካዊ ልዩነቶችን ለመፍታት በተሰበሰቡበት ወቅት የተመዘገበ ትልቅ የፖለቲካ ምዕራፍ ነው። ይሁን እንጂ በተመሳሳይ ጊዜ በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ያለው ከባድ የፖለቲካ ውጥረት አገርሽቷል። ለረጅም ጊዜ ሲጠበቅ የነበረው ብሔራዊ የምክክር ጉባኤ በአዲስ ዓለም አቀፍ የስብሰባ ማዕከል ተጀምሯል። ጠቅላይ ሚኒስትር አብይ አህመድ በሚቀጥሉት ሳምንታት የሚደረጉት ውይይቶች ለህገ መንግስት ማሻሻያ መንገድ ሊከፍቱ እንደሚችሉ ጠቁመዋል። ህወሓት የ2022ቱን የፕሪቶሪያ የሰላም ስምምነት ፈጽሞ የሞተ ነው በማለት ጉባኤውን አኩርፏል። ወደ ግጭት እንዳይመለስ ስጋት በረበበበት በዚህ ወቅት የዩናይትድ ስቴትስ አምባሳደር ኤቨን ማሲንጋ ወደ መቀሌ በመጓዝ የአካባቢው አመራሮች ለሰላማዊ ውይይት ታማኝ እንዲሆኑ አሳስበዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ በትግራይ ክልል እየተካሄደ ነው የተባለውን የግዳጅ ወጣቶች ወታደራዊ ምልመላ በአስቸኳይ እንዲቆም የጠየቀ ሲሆን ይህ ምልመላ በአካባቢው ህዝብ ላይ ድንጋጤ እና ስደትን አስከትሏል ብለዋል። ኢኮኖሚና ልማት ኢትዮጵያ በቅርቡ ባደረገችው የኢኮኖሚ ሊበራላይዜሽን ፖሊሲ ምክንያት $4.32 ቢሊዮን በቀጥታ የውጭ ኢንቨስትመንት ያስመዘገበችበት ሲሆን ይህም የ8 በመቶ እድገት አሳይቷል። ኢትዮጵያ ብሔራዊ ባንክ የገበያ ቅልጥፍናን ለማሳደግ የአየር ውስጥ የብድር ጣሪያን ያነሳ ሲሆን የፖሊሲ ወለድን የጨመረ እና የውጭ ምንዛሬ ኮሚሽን ተመንን ወደ 1.5 በመቶ ዝቅ አድርጓል። ኢትዮጵያ አየር መንገድ ሄርት አታክ ኢትዮጵያ ከተሰኘ ግብረሰናይ ድርጅት ጋር በመተባበር በቢሾፍቱ አውሮፕላን ማረፊያ አቅራቢያ በ10 ሄክታር መሬት ላይ ዘመናዊ የልብ ሕክምና ሆስፒታል ለመገንባት ተስማምቷል። በመቀጠል ወደ አፍሪካ ዋና ዋና ዜናዎች እናልፋለን። የአውሮፓ ህብረት የሱዳንን የእርስ በርስ ጦርነት ፋይናንስ ለማድረግ የወርቅ ምርት ግዥን ማገዱን፣ በዲሞክራቲክ ሪፐብሊክ ኮንጎ ከባድ የኢቦላ ወረርሽኝ መከሰቱን እና ደቡብ አፍሪካ ከቅርብ ጊዜ የብክለት ክስተቶች በኋላ ከኮበርግ የኒውክሌር ኃይል ማመንጫ ጣቢያ ምንም አይነት የጨረር ፍሳሽ አለመኖሩን ማረጋገጧን ያጠቃልላል። በተጨማሪም የአፍሪካ የኢኮኖሚ ኮንፈረንስ በኮት ዲቯር ተጠናቋል። ወደ ዝርዝር ዜናዎች እናልፋለን። የሱዳን ወርቅ ማዕቀብ የአውሮፓ ህብረት ከሱዳን የሚመጣን ወርቅ መግዛት፣ ማስገባትና ማስተላለፍ ላይ ጥብቅ እገዳ ጥሏል። ይህ እርምጃ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል ለሚካሄደው አስከፊ የእርስ በርስ ጦርነት ዋነኛ የገቢ ምንጭ የሆነውን የገንዘብ ፍሰት ለመቁረጥ ያለመ ነው። የደቡብ አፍሪካ ብሔራዊ የኒውክሌር ተቆጣጣሪ አካል በኮበርግ የኒውክሌር ኃይል ማመንጫ ጣቢያ በቅርቡ የተከሰቱ 3 ከፍተኛ የአየር ላይ የራዲዮ አክቲቭ ብክለት ክስተቶች በቁጥጥር ስር መዋላቸውን አረጋግጧል። ባለስልጣናት ምንም አይነት የጨረር ፍሳሽ ወደ አካባቢ እንዳልወጣ ለህዝቡ አረጋግጠዋል። ፖሊስ በጋውንቴንግ ግዛት ህገወጥ ስደት የሚቃወም ቡድን መሪ ላይ የተፈጸመውን ግድያ ለመመርመር ልዩ ቡድን አሰማርቷል። መንግስት በከፍተኛ የስደተኞች ቁጥጥር ዘመቻ ከ53,000 በላይ የውጭ ዜጎችን ማባረሩን በገለጸበት ወቅት ውጥረቱን እንደቀጠለ ነው። ድንበር የለሽ ሐኪሞች በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው አደገኛ የኢቦላ ወረርሽኝ ለመከላከል ከሚደረገው ጥረት በላይ በፍጥነት እየተስፋፋ መሆኑን አስጠንቅቀዋል። የተረጋገጡት ተጠቂዎች ቁጥር ከ2,000 ያለፈ ሲሆን ከ750 በላይ ሰዎችን ለህልፈት ዳርጓል። የጤና ባለሙያዎች የስራ ማቆም አድማና ለተለያየው የቡንዲ ቡጊዮ ዝርያ የተፈቀደ ክትባት አለመኖር ምላሹን በእጅጉ አስተጓጉሎታል። በአልጀርስ በሚገኝ የህፃናት ማሳደጊያ ማዕከል ላይ በደረሰ ከባድ የእሳት አደጋ ቢያንስ 11 ሰዎች ሲሞቱ 19 ሰዎች ደግሞ ቆስለዋል።
የአየር ንብረት ሳይንቲስቶች በጊኒ ባህረ ሰላጤ ላይ የደረሰው አጥፊ የጎርፍ አደጋ በዓለም ሙቀት መጨመር ምክንያት የመከሰት ዕድሉ በ5 እጥፍ የጨመረ መሆኑን ገልጸዋል። ይህም በክልሉ በሺዎች የሚቆጠሩ ሰዎችን አፈናቅሏል። ዩናይትድ ኪንግደም እና ኬንያ የኤሌክትሮኒክስ ንግድ ኢኮሜርስ እንቅፋቶችን ለማስወገድ እና በናይሮቢ የቴክኖሎጂ ኢንቨስትመንትን ለማሳደግ ታሪካዊ የዲጂታል ንግድ ስምምነት ይፋዊ ድርድር ጀምረዋል። ጋና የማንነት ስርቆትን ለመከላከል ሲባል ለማንነት ማረጋገጫ አካላዊ ፎቶኮፒዎችን መጠቀምን በይፋ ያገደች ሲሆን ማናቸውም ተቋማት ደህንነቱ የተጠበቀ የዲጂታል እና የኤሌክትሮኒክስ ማረጋገጫዎችን እንዲጠቀሙ አስገድዳለች። በመቀጠል ከአህጉር ውስጥና ከሀገር ውጭ ወዳሉ ዜናዎች እናልፋለን። አሜሪካ በኢራን ኢላማዎች ላይ አዳዲስ ጥቃቶችን የሰነዘረች ሲሆን ኢራንም በበኩሏ በተለያዩ የመካከለኛው ምስራቅ ሀገራት ላይ ተኩስ ከፍታለች። በተጨማሪም የሁቲ ታጣቂዎች የቀይ ባህር የነዳጅ መስመርን እንዲዘጉ እያሳሰበች። የጣሊያን ባለስልጣናት በ2018 ዓ.ም 43 ሰዎችን ለቀጠፈው የሞራንዲ ድልድይ መደርመስ ጥፋተኛ ሆነው በመገኘታቸው የላቀ የእስራት ቅጣት ተበይኖባቸዋል። እዚህ ነበሩ። ስለተከታተሉ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ በማድረግ እገዛችሁ አይለየን። እናመሰግናለን።